ያንቺ ሳሚ ነው አናፍኩሽም ዳንጂ የሞቴ ሳሚ ነሽ ቤት በኩል ገባ እንዴ በበር ነው አይገባውት ስልኬን አላነሳም ላይክም አልፈልግም ስትኝ እሺ ታዲያ ምን ማድረግ ነበረብኝ ሻው ሌላ ነገር ሳይከተል ቀጥ ብለህ ውጣ እንዴ አልወጣም ምን አፍቀሽኝ እኮ ነው የምትጠይቀው ምን አገባኝ ይባልኝ ህይወቴ ምንድን ማን ነው ሰላሙን መጣ ማን ነው ሰላም ባለቤት ነው እንኳን መጣ ነው ዛሬ ተዋውቀዋል እንዴ አልገባም ነው አሰሪ በእናትህ ግባ ተረጋጊ አንቺ ምን ሆነሽ ነው ተረጋጊ ግባ ተደብቀ ዝም ብለህ ቁጭ በል ማር እዚህ ሆነሽ ነው እንዴ ስጠራሽ ማሰማ እዚህ ኳል ጋር እያነጠፍኩኝ እንዴት መጣ ማለቴ ለምን መጣ ስራ የለም እንዴ ትንሽ እኮ ራሴን አመም ሲያደርገኝ ለምን ቤት ሄጄ የውዷ ሚስቴን ቡና አልጠጣም ብዬ መጣሁ ከዛ በፊት ግን ትንሽ አረፍ ማለት ፈልጋለሁ አረ መጀመሪያ ቡናውን ጠጣ ራስንም ቀለል እንዲል አንቺ ግን ደህና ነሽ ፊትሽ እኮ ትክክል አይደለም ታዩ እንደውም አውቄዋለሁ ምኑን ያወቀው እቺ ወዲት ናት አይደል እንደዚህ ያበሳጨች አዎ ያው ተዋት እሷን ልጅ ስለሆነች እኮ ነው በቃ አሁን ና እንሂድ ሳሎን ቡናውን ጠጣ ቀለል እንዲል ሂጂ አቀራርቢ እኔ እመጣለሁ ሰሌ ና እንሂድ ሂጂ አልኩሽ እኮ አቀራርቢ ትንሽ አረፍ ብዬ እመጣለሁ ሴትዮዋ ምን ሆና ነው እዚህ ብቻዬን አጋትራኝ ትሄዳለች እንዴ ወይ ከዚህ ወጥቼ ጉዷን ፊት ለፊት ላፈንደው አይ ተረጋጋ ሳሚ ገና ስንት እቅድ እንዳለ አትዘንጋ ብቻ ሰውዬሽ ወደ መጸዳጃ ቤት የሚወስደው ጉዳይ ባልገጠመው ሄሎ ዴቪድ ና ቤት ውስጥ ትልቅ ችግር ተፈጥሯል ደግሞ ምን ተፈጠረ መቼም ያቺ ጁዲ ናታ እሷ ብትሆንማ በምን እድል ይበናገ ያ ሳሚ ነው እንጂ ያ የማይረባ አሁንም አልተውሽም አይደል ቆይ ወንድም የላትም ብሎ ነው አይደል እንደዚህ የሚጫወትብሽ እንዴት ማረገው ነገር አቃቶሽ አሁን አጉል ፍከራ አንተ ከመኝታ ቤት ታስወጣልኛለህ ታስወጣልኝም ምን መኝታ ቤት ነው ያልሽው ወንድሜ እኔ መዋረዴ ነው ባከን የሆነ ነገር አድርግ ይኸውልሽ እህቴ አንዴ ተረጋጊና የተፈጠረውን ነገር አስረጅ ሳሚና ሰለሞን መኝታ ክፍል ውስጥ ተፋጠዋል እያልኩ እኮ ነው ዴቭ እባክህን በቃ የሆነ መላ ፍጠርና አስወጣልኝ ግራ እያጋባሽኝ እኮ ነው እንዴት ብዬ ነው መላ የምፈጥረው አልጋውን እያነጠፍኩኝ እያለ ከየት መጣ ሳልለው ሳሚ ቤት ድረስ መጥቷል ምን እሱን ውጣ እያልኩኝ ስጨቃጭቅ ባሌ መጣ ይኸው ሳሚ ባኞ ቤት ሰለሞን ደግሞ አልጋ ላይ ባይተያዩም ተፋጠውልሃል እውነትም ይሄን ነገር ካደረገ ንቆኛል ማለት ነው ጭራሽ መኝታ ቤት ድረስ ሻው ዴቭ ምንድነው ማደርገው ቆይ እንዴት ብዬ ነው ይሄንን ወርቃት ከዛ ክፍል ማስወጣው ችግር የለውም አታስቢ እኔ ጋር የሆነ መረጃ እባክህ ዴቭ እሺ በቃ ከመዋረዴ በፊት ቶሎ ብለህ የሆነ ነገር አድርግ እሺ ፍጠን
ሄሎ ዳዊት። ሄሎ ሰሌ። ምን ሆናል ዳዊት? ድምጽ ልክ አይደለም እኮ። እባክህ ሰሌ ድረስልኝ። አሞኝ መንገድ ዳር ወድቄያለሁ። ምን? ጠዋት ደህና አልነበርክ እንዴ? እባክህ ሰሌ በጣም ስላመመኝ ፈጠን በልልኝ። እሺ የት ነው ያለኸው? በቃ መጣሁ። አልነግራትም። በቃ መጣሁ። እሺ ቆይ አንተ ግን ምን አይነት ክብረ ቢስ ወራዳ ሰው ነህ? በነገራችን ላይ አንቺና ወንድምሽ የሰራችሁት ተንኮል በጣም ተመችቶኛል። ሻውንጣ እንዴ በቃ አንቺ እኔን መግፋት ሁሌም አይሰለችሽም አይደል? ሻውንጣ ለምን ተዛዘው ይልጣ። ተረጋጊ ሴትዮ። እባክህ በቃ ለምንሽ ህይወቴን አትበጥብጥብኝ። ልኖርበት በሰላም። መቼም ይህን ሽማግሌ አፍቅረው ያገባሁት አትይም። ለምን ዳገባሽ? ቆይና አንቺ በደንብ እናውቃለን አይደል? በቃ እድሜ ልክህን ከገንዘብ ውጭ ምንም አይታይህም አይደለ? ልቅን የምልሽ ለምን ይሄ ሰው ፈተሹ ስትካፈይ በምታገኙ ገንዘብና አንቺ ልጃችን ዘና ብለን እናሳድገው። ለሰዎች የጠላሽ ታስመስያለሽ እንጂ እስከዛሬ እንደምታፈቅኝ በደንብ አድርጌ ነው የማውቀው። ትሰማኛለህ? ያንተ ፍቅር ያወጣልኝ ዛሬ አይደለም። ያኔ ቤት ሰራተኛ ሆኜ የመጣው ጊዜ እንደዛ ያበሻቀጥከኝ ሰዓት ነው። እሺ ያኔ አንቅሬ ተፍቻለሁ። አፍሽና ልብሽ እኮ እንደማይተባበሩ አውቃለሁ። ይልቅ መግደርደሩን ተይና ያልኩሽ ነገር አስቢበት። እሺ አሁን ከቤት ውጣ፣ ውጣልኝ እያልኩ ነው። አሁን ደግሞ የቶ ጋር ልትወሽቅኝ ይሆን? ግባ። ምን ውስጥ? ሶፋ ውስጥ ግባ። እንደ ህይወት ሳሚ ሂድ ግባ። ወይኔ ሳሚ ደህና ቦል ባሉ ላንቺ ምን አገባሽ? ቆይ ግን አንቺ መቼ ነው የማይረባ ማስመሰልሽ የምታቆሙ? ለነገሩ አንቺ ምን ታደርጊው? የገንዘብ አባቴ ነው ከየትም እየለቃቀመ እያመጣ የሚያስደፍረኝ። ቆይ እንደዚህ የሚያናግርሽ ምን ክፋት ተናግሬ ነው? ገና ምን አይተሽ? የእናቴን ቤት በሰላም ለቀሽ ካልወጣሽ ህይወትሽን ሲኦል ነው ማለገልሽ። እሺ ናሻውን ውጣ። እኔ የምለው ከምን አይነት ቃጠላው ጋር እንደምትኖር። ለማንኛውም እኔ አሁን ሄዳለሁ። በሀሳቤ ካልተስማመሽ ማለት ነው። አንቺ መቃጠልኝ መቼም አላቆም። እሺ እሺ። ተስተካከለልኝ ብዬ ሳልጨርስ ምን አይነት ሰው ነው ወደ ቤት ያመጣው? እያመመ ከሆነ ለምን ወደ ሆስፒታል አልወስድህም እንዴ? አሁን ደህና ነኝ ሰሌ። አንተንም ማስለፈው በጣም ይቅርታ። ድንገት እኮ አዙሮ ሲጥለኝ ነው። በዛ ላይ ደግሞ ድካሙ። ቢሆንም ብትታዩ ይሻላል። አሁን እኮ ደህና ነኝ። በቤት ገብቼ አረፍ ስል ደግሞ ይተወኛል። አሁን ግን በድጋሚ ይቅርታ አድርግልኝ ሰሌ። ኧረ ለእኔ ችግር የለውም። ዋናው አንተ ሰላም መሆኑ ነው። ደህና ነኝ፣ አታስብ። በቃ ወደ ቤት ብቻ ምግብና እረፍት ላድርግ። ይተወኛል። ቢሆንም ብትታየው ግን ደስ ይለኛል። እሺ በለኝ ሰሌ። እሺ በለኝ። ደህና ነኝ። ዳዊት አሁን እንዴት ነው? ደህና ነው። ክፍሉ አረፍ ብሏል። ጁዲስ የለችም እንዴ? ለካ እሷ እኮ ነው የሚሰራው ምግብ መብላት አቆማለች። ምን ነው ደነገጥክ? አይደለም የሰራችውን ምግብ እሷንም ቤቴ ውስጥ ማየት እንደማልፈልግ ነግሬህ ነበረ። አንቺ ልጅ ግን ትንሽ ያበዛሽው አልመሰለሽም እንዴ? አንቺ ልጅ አትበለኝ እሺ። ጁዲ ብለህ ጥራኝ። ምን ነው ትናንትና ከመሬት ላይ ያገኘሃትን ልጅ እንኳን
ፍቅሬ ማር እያልክ ትጠራት የለ እንዴ? ቆይ ለአንቺ ጥሩ ባሰበች ምን አርጊ ነው የምትያት? ሰሌ አትናደድ። በቃ ያው እንደፈረደብኝ ነው እችላታለሁ እኮ። እንዴት አትችኝም? ምክንያቱም እዚህ ቤት ስትመጪ ጀምሮ አላማ ነበረሽ፣ የአባቴን ሀብቴ መውረስ አላማ። በቃ ሻልኩሽ እኮ አንቺ። እንዲህ በቃኝ ከፈለክ አንተም በግድ እናቴ እንዳረጋት አትገፋፋኝ። እኔ አንድ እናት ብቻ ነው ያለኝ። የትኛዋ እናት ነች አንቺ እናት? እንደዛ ጥለሽኛት ቲጂ ብለሽ ስትለምኛት ከማንም ጎረምሳ ጋር ትታሽ ሄደችው አለለይ እናትሽን ነው የኔ እናት የምትያት? እናቴን መሳደብ አትችልም። እሺ ከፈለግሽ እሷ ጋር ሄደሽ መኖር ትችያለሽ፣ ማንም አይከለክልሽም። አሁንስ አላበዛሽውም እንዴ? በዚህ እድሜሽ አቅፌ ሽሩሩ እንድልሽ ነው እንዴ የፈለግሽው? ከዚህ በፊት እንደዚህ ድምፅህን ከፍ አድርገህ እንኳን ተናግረኸኝ አታውቅም። አሁን ግን ገና ለገና ሌላ ሴት ህይወት ላይ ገባች ብለህ እንዳይነብል የምሳሳላት ልጅን ጨከንክባት አይደል? እኔና አባቴን አላውቀውም። እሺ ብለህ ምን እንደምልህ አላውቅም ሰሌ። በእኔ ምክንያት እንደዚህ ሁሌ ስትጨቃጨቁ ማየት ሰልችቶኛል። በቃ ወይ ባይሆን መልካምነትህን እንዳያዝኩኝ እኔ ከህይወታችሁ ልውጣ። ቆይ ለምንድን ነው ሁልጊዜ አንቺ እንደዚህ አይነት ውሳኔ ቶሎ የምትወስኚ? እሺ ለእኔስ ማን አለኝ? እሺ እኔ ምን ላድርግ? ታያታለህ አይደል? አሁን እኮ ጭራሽ ላይ ነው ይጠላች። እና ታዲያ ከቤት መውጣት መፍትሄ ነው? ቢያንስ ትንሽ ለሰለሞን አስቢ እንጂ። ለአንቺ ምን አይነት መልካም ሰው እንደሆነ እያወቅሽ እንዴት እንደዚህ ትያለሽ? የኔስ ጉዳት አይታየንም እንዴ? ይገባኛል እህቴ፣ ሳልረዳሽ ቀርቻለሁ። ግን አሁን በቃ ከምን ጊዜም በላይ መጠንከር ያለብሽ ሰዓት ነው። ትናንትና ማልፎ የለ እንዴ እህቴ? ዴቭ እሺ እኔ ምን ላድርግ? ገና እኮ የህይወቴን አዲሱን ምዕራፍ ጀመርኩኝ ብዬ ሳልጨርስ እንደገና ደከመኝ። ልጄ ስለ ጮኩብሽ ይቅርታ ልጠይቅሽ ነው የመጣሁት። አንተማ ምን አደረግ? እኔ ነኝ እንጂ እናቴን ማክበር ያቃተኝ ባለጌዋ። ጁዲ ህይወት እኮ በጣም መልካም ሴት ነው። አትሳሳት አባ። እነዚህ ሰዎች እዚህ ቤት የመጡት የሆነ ዓላማ ይዘው ነው። እንዲያውም ልንገርህ አይደለ ዳዊት የሚባለው ወንድማው ላይ አይመስለኝም። ይገርማል። ጥላቻሽ እዚህ ድረስ እንደደረሰ አላውቅም ነበር። እመነኝ አባ፣ ደብረ ዘይት እናቴ ጋር ለምትለው ልጅ ራሱ የነሱ ልጅ ነው። እስከ መቼ ነው ግን የእናትሽ ልጅ እንደሆንሽ የምትዘልቂው? አዎ አንተማ ሰበብ እየፈለክ እናቴን ተናገር እንጂ ቤት ውስጥ እየተካሄደ ያለው ጉድ ምን ይገባዋል? ህይወትን ልጠላት አልችልም ጁዲ። እናትሽ ጥላኝ በሄደች ሰዓት ከአጠገቤ ሆና ስታጽናናኝ የነበረችው ብቸኛ ሴት ናት። ማን ያውቃል? ቀደም ብለህ ከጸሐፊ ጋር የፍቅር ግንኙነት ይኖር ይሆናላ። ጁዲ ምን ነው የትናንትናዋ የቢሮ ጸሐፊ ዛሬ ደግሞ የቤት እመቤት ተነካችብህ? ለመሆኑ ምን ያህል ጊዜ ፈጀብህ እሷን እዚህ ለማምጣት ነው? ወይስ የእናቴን ከቤት መውጣት ነበር ስጠብቂ ነበር? እባክሽ ልጄ፣ አባትሽ ሆኜ ለዘመናት ታውቂኛለሽ። ከምንም ነገር በላይ ቤተሰቤን እንደማስቀድምም ጠንቅቀሽ ታውቂያለሽ። አላውቅም። ይሄኛውን ልጁ የምትለውን የማይሰማ አባቴን አላውቀውም። ታያለህ ደግሞ ነገ ምን አለች ጁዲ ትለኛለህ። እናትሽ ግን እንደዛ ቅስሜን ሰብራኝ ስትሄድ ምንም አላልሽም ነበር አይደል? አባ እኔ እኮ እናቴ አብረሽኝ ሂጂ እያለችኝ ካንተ ጋር የቀረሁት ጉዳት ስለተሰማኝና አባትነት ስለበለጠብኝ እኮ ነው። እሺ ልጄ፣ ቢያንስ ለህይወት አንድ እድል ስጭ። ልንገርህ አይደለ እንደ እንጀራና ሰድባኝ ወይም በድላኝ ቢሆን ቅር አይለኝም። ይቺ ግን የለየላት አስመሳይ ነች አባዬ። ከወንድሟ ጋር እኮ እያጭበረበሩህ ነው ያሉት። እሺ በቃ ለማንኛውም ይቅርታዬን ተቀበል። ገና መች ጥላቻዬን አሳየኋትና እዚህ ቤት እግሩ የረገጠበትን ቀን እንድትረግም ነው ማደርጋት። እንደዚህ ግን በፍጹም ማድረግ አልነበረብን። ጭራሽ እኮ ልጁን ለበቀል ነው ያነሳሳው። እና ቆይ ታዲያ እንደፈለገች ፈነጭ ዝም ልበለው?
ቆይ ከዚህ ሁሉ ጊዜ በኋላ አሁን በምን ትዛልኩት? በሱ ቤትማ እኮ ሀብታም ስላገባሽ በአቋራጭ ሊገባ ነበር። ጭራሽ ሰለሞንን ፈተሽ በምታገኘው ገንዘብ ልጃችንን በጋራ አብረን እናሳድግ ይለኛል። መጀመሪያም እኮ አንቺን ፈቶ ሳሮንን ያገባው ለጥቅሙ ብሎ ነበር። አሁን ደግሞ ይሄው አንቺ መጠቀም ፈልግ። ቆይ የሰው ልጅ እንዴት ነው እጅ እግር እያለው በሱ ትከሻ ላይ ዘላለም መኖር የሚፈልግ? ሁሌም እኮ ስለ ሳሚ ለሰለሞን ልነግረውልና ደግሞ እፈራለሁ። ለምን አትነግረው? ቆይ ልጅ እንዳለሽ ነግረሽው የለን? የልጅ አባት እስካሁን ድረስ እያስቸገረኝ ነው ብሎ መናገር ለምንድን ነው ያስፈራሽ? ልክ ነህ። ሰለሞንማ ስለዚህ ነገር ማወቅ አለበት። ይኸውልሽ ያቺ ጁዲ ግን ስለዚህ ጉዳይ ባታውቅ መልካም። ለምን እንዲያልክ? ልጅቷ ክፋት መተዳደሪያዋ እንደሆነ እያወቅሽ በኋላ ደግሞ ሳሚን አግኝተው ለሁለት ሊያጠቁም ቢሞክሩስ? በየሄድኩበት መከራ የማያጣው ሰው ራሴን አየሁ። አይዞሽ እኔት እኔ ወንድምሽ አለሁልሽ። አንተ ባትኖርልኝ ኖሮ ግን ምን ይወጣኝ ነበር? ዋው ማን እንበላችሁ? ሮሚዮ እና ጁሊየት ወይስ በዛብህና ሰብለ ወንጌል? አንቺ ድምጥ ቆይ ለምንድን ነው የማትይኝ? ዴቭ በቃ ተረጋጋ። ታዩ እንጂ እንደዚህ ጀግና ካልተጫወተማ ውሽምነቱ በምን ይታወቃል? ባጥር መዝለል የሌለው ውሽምነት። ቆይ ግን ምን ከኛ ጋር ያለሽ ችግር አንቺ ምንድን ነው? የራስ ሳይንስ የኔ ችግር ደግሞ አንተ ጋር ምን ይሰራል? ጁዲ እባክሽን ለምትናገሪው ነገር ተጠንቀቂ። ጭራሽ በቤቴ እያስፈራራሽኝ ነው። ምን 10 ጊዜ ቤቴ ትያለሽ? ቤቴን አንቺ ብርቅ ነው እንዴ? ብርቅ ስለሆነብህ መሰለኝ እህቴ ናት ብለህ አባቴን ከሸወርከው ሴት ጋር ዘው ብለህ ሰው ቤት የገባኸው። አንቺ ልጅ ግን ዛሬ በእጄ ሰርቶኛለሽ። እሺ ምን አለ አንተ ራስህን ለመረጋጋት ብትሞክር? አታያትም እንዴት እንደሚያደርጋት? መሳደብ አትችልም። እሺ ደግሞ ይሄን ሁሉ ነገር አድርገህ እዚች ቤት ምቆይ ይመስለዋል? ደግሞ ያየሁትና እኔ ልታረገኝ የነበረውን ነገር በሙሉ ላባዬ ነው የምናገረው። የማንም አረሙቻ መቀለሻ አሉ። ይሄንንም እናገራለሁ። እሺ ዳዊት ምን አለበት አንተ እንኳን ዝም ብትላት? ታውቃለህ አይደለ? እሷ እኔን ከአባቷ ጋር ለማጣላት ትንሽ ነገር ነው የምትፈልገው። እሺ በጣም ይቅርታ። ለሌላ ጊዜ ራሴን ለማረጋጋት እሞክራለሁ ከቻልኩ ማለት ነው። እንዴት ገባ? እህቴ መኝታ ቤት በገባህበት በር። ቆይ ምን አይነት ህንቀት ቢኖር ነው እህቴ መኝታ ቤት የምትገባው? መልስልኝ። ልክ አልሰራም ዳዊት፣ በእውነት ትልቅ ዋጋ ነው ማስከፍል። እሺ ጠብቀኝ። አፍን ዝጋ። ትሰማኛለህ? በድጋሚ እህቴ ቤት መምጣት አይደለም መንገድ ላይ እንኳን አይኗን ስታያት ባይ እገልሃለሁ። የመጨረሻውን ቃሌን በደንብ ስማ። እገልሃለሁ። ሰማኛ? በዚህ በማይረባ ነገር እኔን ለማስቆም ካሰብሽ በእውነት ተሳስተሻል። እንዲሁም ነገሩን በጣም እያከበድሽው ነው። እኔ ሳሚ አይደለሁም ድራሻችሁን ለማጠፋችሁ አንተ ማትረባ። ወይኔ ሳሚ ወደ ሳሎን አትመጭም እንዴ? ብቻሽን እዚህ ምን ታደርጊያለሽ? እኔማ ትንሽ ስለደከመኝ ተኛ ብዬ ነበር። እንቅልፌ ከየት ይምጣ? ከልጄ ጋር ምን አይነት አስቸጋሪ ጊዜ እያሳለፍሽ እንደሆነ አውቃለሁ። ቆይ ግን ወደፊትም እንደዚህ ነው የምንቀጥለው? ማለቴ እንደዚህ እየተሰደብኩ? እንግዲህ ምን ላድርጋት? ልጄ ናት። አውጥቻ አልጥላት ነገር። ጭራሽ አሁንማ እኮ ወሬዋ ሁላ ሌላ ሆኗል። ደግሞ ምን አለችሽ? ለአንተ ምንም አልነገረችም? ምን ልትነግረኝ ትችላለች? አንቺና ዴቭ ወንድምና እህት አይደላችሁ? የአባቴን ሀብት ለመብላት ወንድምና እህት መስላችሁ ነው የገባችሁት። ኧረ እሷ ምንም አትለው ነገር አለ። እሱም አልሰማዋትም እንጂ ለእኔም ብላኛለች። እናንተ ምን አልካት? እናንተ ላይ ካላት ጥላቻ የተነሳ እንደዛ እንዳለች ግልጽ ነው። ወይ ከፈለግ ከሁለታችንም የደም ናሙና ወስደህ ቼክ ማስደረግ ትችላለህ። እንዴ ምን እያልሽ ነው? ምን ላድርግ ሰሊም? ምናልባት እኮ አንተንም ከመረዘች ብዬ ነው። አምንሻለሁ። አንቺ እኔ መቼም አትዋሽኝም ህይወቴ። እንኳን በዚህ ተራ ነገር በምንም ነገር አልጠረጥርሽ። ታውቃለህ፣ አንዳንዴ ጥላ የሄደችው ሚስት በጣም ትገርመኛለች። እንዴት? ያንተ ሙሉ ሳስበው ፈጥኖ ወደ አእምሮዬ
ግን ምን ዋጋ አለው? ጎዶላዋን እንድሞላላት እድል አልሰጠች። እርግጠኛ ነኝ መጸጸቷ ግን አይቀርም። ካረፈደች በኋላ ብትጸጸት ምን ዋጋ አለው ብለሽ ነው? በጣም ተወዳት ነበር። ምን አይነት የቀሽም ጥያቄ ነው የምትጠይቀው? ሰውን ለመጥላት ያልተፈጠረን ሰው እንዴት ነው ተወዳታለህ የምትጠይቀው? አንቺ የልጅሽን አባት ተወጁ ነበር? ኦ ሶሪ፣ ለካ እንደዚህ አይነት ጥያቄ ሁለተኛ እንዳታነሳብኝ ብለሽ ነበር። እሱ ሊረሳኝ አልቻለም እንጂ እኔማ ከረሳሁት ቆይቼ ነበር። ማለት አሁንም እሱ ያገኝሻል እንዴ? ምንም ነገር ላንደባበቅ ቃል እንደተገባባን አውቃለሁ። እባክህ ሳልኝ ይህን ነገር በመደበቅ ይቅርታ አድርግልኝ። አልገባኝም። አሁንም የልጅሽን አባት ታገኘዋለሽ? እኔማ አይደለም ላገኘው በአይኔ ራሱ እኮ ላየው አልፈልግም። ግን ያው እና እሱ ነው እንገናኝ እያልሻለሁ? አዎ፣ ለዛውም በግድ። ምን ታዲያ? እንዴት እንደዚህ አይነት ሚስጥር ከኔ ትደብቂያለሽ? እንደዚህ እንዳትናደድና እንዳትቆጣ ፈርቼ ነው ሳሊ። ሰውየው በጣም አደገኛ ሰው። እኔ ደግሞ አንተ ላይ ምንም ነገር እንዲደርስብህ አልፈልግም። ምንም። ወይኔ ሰላም፣ መደበቅ አልነበረብሽም። ስትቆይብኝ እኮ መብላት ጀመርኩኝ። ወደ ምን አይሽ? ትንሽ አጠብቀኝም ነበረ። ደግሞ ለዚህ ጥፋት ትቀጣለሽ። ምን ልቀጣሽ? የኔ አይስክሪም። የአይስክሪሟን ከንፈር ትሰማለህ። ምን ምን ነው ደነገጥክ? እሺ በቃ ትችከሳ እኔ የምለው ዝም ብሎ መሰልቀጥ ነው እንዴ? አስተያየት የሚባል ነገር እኮ አለ። በጣም ጣፋጭ ምግብ ነው። ልክ እንደሰራው ሰውዬ ማለት ነው። ስንጋባ ምን ይሽ እየሰራው ማበላሽ። ወይኔ ጉዴ! ቶሎ አግባኝ በእናትህ። እንዴ መጀመሪያ ቤተሰብ መታወቁ አይቀድምም? አንተ እኮ ዛሬ ነገ እያልክም ቢያልከኝ እንጂ እኔ እኮ አባቴን ባስተዋወቀ በጣም ደስ ይለኛል። ስለኔ ግን ለአባትሽ ነገራሻቸዋል? ቤት ወስጄ ሰርፕራይዝ ላደርገው ስለፈለኩ እስካሁን ድረስ ምንም አልነገርኩትም። ሲመስለኝ ሌላም ሰው ሰርፕራይዝ መሆን አይቀርም። ሌላ ማን ሊሆን ይችላል? ስለ ትንሿ እንጀራ እናትሽ የነገርሽኝ ረስተሽው ነው እንዴ? ምን ነው አንተ ስለሷ በጣም አብዝተህ ጠየቀኝ። ወጣትና ቆንጆ ናት ስላልኩ ልጠብሳት ፈለክ? ምናልባት ምን እንደዛ ያደረክ ጊዜ ቤታችን ውስጥ ሶስተኛው የዓለም ጦርነት ነው የሚነሳ። አባቴን የቀማችኝ ሳያንሳት ደግሞ እንዴ! ኧረ አረጋጊው በእናትሽ። እኔ እኮ ሲጀመር የተፈጠርኩት ያንቺ ሆኜ ኖሬ ያንቺ ሆኜ ለሞት የተፈጠርኩት። ነገ ለምን ቤትም ሳልጋብዝህ ከዚህ በኋላ ቀን መቅጠሩ አስፈላጊ አይደለም። ደስ ይለኛል፣ ግን አባትሽ የሚወደኝ ይመስልሻል? ወዶ ነው የሚወድህ። እኔ ሳልወድ በግድ ምርጫውን ተቀብዬለት የለም። እኔ ቆንጆ በጣም አፈቅርሻለሁ። እሺ እኔም በጣም አፈቅራለሁ። ህይወቴ፣ አሁን ወደ አንቺ በጣም እየቀረብኩ ነው። ይኸውልህ ሳሌ፣ እኔ በህይወቴ ካየኋቸው ካጋጠሙ መልካም ሰዎች መካከል አንደኛው አንተ። ይኸው ለእህቴ ከባለቤትም በላይ እንደ አባቷ ሆነላት። ምን ዋጋ ነው? ልጄ እኮ ድንገት ተነስታ አውሬ ሆነች። በጭራሽ እኮ አይቼባትም አላውቀውና ምን ነው የምታሳየው? ይገባኛል። የኔ እዚህ መኖር ለእህቴ በጣም ነው የሚጠቅማት። ግን ደግሞ ሳሌ፣ ከዚህ በላይ ሸክም እንደሆነብህ አልፈልግም። ምን እያልክ ነው ዳዊት? እኔ አንተ እዚህ የሆነ ሸክም ሆነብኛል የሚል ቃል ወጣኝ? አይ እንደዛ ሳይሆን ዳዊት፣ ያንተ ምክንያት ጁዲ እንደሆነች አውቃለሁ። ግን አንተም ቢሆን ይሄ የእህት ቤት ነው። ሁለተኛ እንደዚህ አይነት ቃል ካፍ ሲወጣ እንዳልሰማ። ጁዲ ይሄ ቤት የሥራ ፈቶች መሰብሰቢያ አይደለም እያለች ስወጣ ስገባ በነገር ሸንቆጥ ታደርገኛለች። ድንገት የእናቷን አመል ይዛ ቁጭ አለች። ምን ላድርጋት? ምናልባት አሁንም እናቷን ትናፍቅ ይሆናል። ከአንዴም ሁለት ጊዜ እኮ እናቷ ጋር ሄዳ እንድትኖር ነግሬያታለሁ። ሲጀመር እሷ እዚህ ሆና የኔን ህይወት እየበጠበጠች መኖር ነው የምትፈልገው። ምናልባት ደግሞ ህይወት ምን አይነት ሴት እንደሆነች ትረጋጋ ይሆናል። እባክህ ዳዊት፣ አንተ ለእህትህ በጣም ታስፈልጋታለህ።
ይሄ ውዥንብር እስኪጠፋ ድረስ ከጎኗ አትራቅ። እሱ አታስብ ሰሌ። እኔ እዚህ ምድር ላይ አንዳንድች ቀረችኝ ናት እኮ ዘመድ እሷ ብቻ ነች። በጣም ደስ ብሎኛል። አንተ ጋር ስመጣ ብቻ እንደዚህ አይነት ሰላም እንደሚሰማኝ ታውቃለህ። የእኔም ደስታ እኮ አንቺ ነሽ ቆንጆ። ለሰከንድ ቢሆን ካጠገቤ ባትርቂ በጣም ደስ ይለኛል። አንዴ አባትሽን አስታውቂኝና ይውደዱኝ እንጂ ለሰከንድ ቢሆን ከዛ ቤት አልጠፋ ማለት ምን ነው ደነገጥሽ? አይ ምንም። ለነገሩ እኔ የምትጠፋብኝ እኔ ከልቤ ነው እያወራሽ ያለሁት። አንቺን ከአባትሽ ጋር አጉል እልህ ውስጥ እየገባሽ ያለ ትመስያለሽ። አልዋሽም፣ እልህ ውስጥ ገብቻለሁ፣ ግን ደግሞ አፈቅርሃለሁ። ስለዚህ አንተን ለማግኘት ሁለቱም ምክንያት ሊሆናችሁ። ግን እኮ አንቺ አባትሽን ለማበሳጨት ብለሽ እኔን እዛ ቤት ብታስገብኝ አባትሽ ሜቢ ሊወዱኝ ይችላል። እና አባቴ የማይወድ ከሆነ ቤት አትመጣም ማለት ነው? እመጣለሁ። በእርግጥ አባትሽና ትንሿን እንጀራ እናትሽን ለመታወቅ መምጣት አይቀርም። ስለዚህ እመጣለሁ። እሷ እንጀራ እናት አይደለችም። እሺ፣ እንደውም ልክ እንደ ሰራተኛ ነው ማለት። ለማንኛውም ሰራተኛሽ ማለት ነው። ነገ ፍቅረኛ ስለሚመጣ ቆንጆ ምግብ ሰርተሽ ጠብቂ ማለት። እሺ ወሬ በላውና ሸኝሽ። ቆይ መጻፍን ጨርሰ ነው እኔን የምታነብኝ? ስራዬን ስል ተውኩሽ መሰለኝ። ትንሽ ጎስቆል ብለሻል። ኧረ ደህና ነኝ። ያው አንተ እኮ ሁሌ በስስ ስለምታየኝ ነው። ለምንድን ነው ቆይ ሰራተኛ እንዲቀጠር ያልፈለግሽው? እኔ ምን እሰራለሁ ሳለኝ ደግሞ ስራው አልከበደኝም። እኔ አንቺ ቤት ውስጥ ስትሰሪ ማየቱ ከበደኛ። ወደ ቢሮ ስራሽ መመለስ አለብሽ። እሱን ጣልቼው ይመስልሃል? ግን ደግሞ ለትንሽ ጊዜ ቤት እመቤት ሆኜ ላግዝ ብዬ እንጂ ፈጣሪ ሳይደግስ አይጣላ የሚባለው ነገር እውነት እንደሆነ ባንቺ ላይ ያረጋግጣል። የእውነት ቁስሌን በትኩሱ ስላከምሽልኝ አመሰግናለሁ። እኔ ከኔ የሰጠው ምንም ነገር የሰጠኸኝ ነው መልሰህ የተቀበልከው። ስለወደድኩህ እንጂ ለውለታህ አይደለም አብሬ ሆንኩት። ይህንን እንድታውቅልኝ እፈልጋለሁ። በደንብ አድርጌ ያውቃለሁ። አታውቅም። ጁዲ ቤት ገብተሽ ነው? አንቺ እዚህ ቤት ሹክክ ብለሽ በገባሽበት ልበልሽ? ጁዲ፣ አንቺ ግን ከመቼ ጀምሮ ነው ስነ ስርዓት የሚባል ነገር የሚገባሽ? አስተምረኛ። አባቴ አይደለ? ዳሩ አንተ ለኔ የምታስተምረኛለህ? ሳያስፈቅዱ ሴት ይዞ መምጣት እንጂ። ፍቅረኛ እንዳያስኩ እኮ ነግሬሽ ነበር። ስለዚህ እኔም ልንገርህ፣ ፍቅረኛ ይዣለሁ። ምን ያስደነግጣል አይደለ? እኔም ፍቅረኛ ይዣለሁ ስትለኝ እንደዚህ ነበር የደነገጥኩት። ጭራሽ ደግሞ ቤት ይዛ ስትመጣ ድንጋጤ በጣም ጨምሮ ነበር። ማን ያውቃል? እኔም ነገ ፍቅረኛዬን ይዤ ሲመጣው እንደዚህ ነው አልደነግጥም። ጁዲ፣ አንቺ እኮ ገና ትንሽ ልጅ ነሽ። ምን ነው ትንሿ እንጀራ እናቴን ቤት ድረስ ይዛ ስትመጣ የማይገባትን የሚስትነት ክብር ስሰጣት ትንሽ ነች ብለህ አላሰብክም? ቢያንስ እኔ ካንቺ ይሻላል። ልጅም ነኝ እናትም ነኝ። በነገራችን ላይ ስለ ልጅሽ አባት አንድም ቀን ስታወሪ ሰምቼሽ አላውቅም። ያው መቼም በህይወት ይኖራል አይደለ? ለምን አታመጪውም እና እንተዋወቀው? አይዞሽ፣ ለአባት ያለው ነገሮች። ዮዲት፣ ወይኔ ጉዴ! ሰማ እንዴ? ከሰማ ይቀርማ በቃ እንዴ ልንገረው። የልጅሽ አባት ይሄ ቤት የሚያወደለድለው ዳዊት ነው አይደለ? ኡፍ፣ አሁንስ ይበቃሻልሽ። ቆይ ምንድነው ከኔ ጋር ያለብሽ ችግር? ችግሬማ አንቺ ነሽ። ለማንኛውም ነገ ፍቅረኛዬን ቤት ምሳ ጋብዣዋለሁ እና ቤት ውስጥ የሆነች ሰራተኛ ምናምን አለች ብዬዋለሁ። የአባቴ ሚስት ናት ማለት ስለከበደኝ ነው። አይደብርሽም አይደል? በጣም ልክሽን እያለፍሽ ነው ያለሽው። እሺ፣ እያወራ ያለሁትኝ አንተን አይደለም። ምንም ዋጋ ከፍልሻለሁ ያለችኝ የእንጀራ እናቴን ነው። ምን ነው እናቴ፣ አንዴ ወደጅኝ እንጂ ምንም አይነት ዋጋ ከፍልሻለሁ አላልሽኝ? ይበቃሻል እያልኩሽ ነው አንቺ ልጅ። ለማንኛውም ነገ ፍቅረኛዬን ይዤ ስለምመጣ ተዘገጃጁ።
አንተም የወደፊት አማችን ትተዋወቃለህ። አየሽ አይደል እቺ ልጅ ከኔ ጋር እንዴት እልህ ውስጥ እንደምትገባ። ቆይ እኔ እቺ ልጅ ምን ባረጋት ይሻለኛል? ምንም ቢሆን እኮ ክብር የሚባል ነገር አለ። እንዴት ነው ፍቅረኛዋን የቤት ሰራተኛ ነኝ ብዬ የምትዋወቀው? ምን እሷ ናት እንደዚህ ብለሽ ታወቂያለችሽ? ለነገሩ ልቧ ውስጥ ያለውና አፏ እየዘረገፈላት ያለው ይኸውልሽ፣ አንቺ የኔት መቼም የነሷ ገረድ አትሆኝም። እሺ፣ ሲቀጥል ደግሞ ይሄ አንቺን ቤት ነው። ከሷ እኩል አንቺ መብት አለሽ። በመሀል ግን እየተጎዳ ያለው ሰለሞን ሲጀመር ይኸውልሽ፣ እሷ አሳዝኖኝ ነው እንጂ ለዚች የመርዝ ብልቃጥ አንሻ አልነበረም። እሺ፣ ልኳን እያለፈች ነው። ጭራሽ አንተን ውሽማዬ ማድረጓ ሳያንስ የልጅ አባትም አሁንስ በዛ። ይኸውልሽ ልኳን እሷ ካላወቀች ልኳን አሳያታለሁ። እሺ ምን ልታደርግ ነው ዴቭ? ምን አለበት ዛሬ ምላሴን በቆረጠው። ይኸው ዞር ልሻለሁ ጁዲ። አንቺ አምሻል እንዴ? እኔ የመጣሁት እህቴን ለምን አታያትም ልልሽ ነው። ውጣልኝ፣ ውጣልኝ አንተ ለከስከስ። እሺ ይኸው ውጣልሻለሁ። ምንድን ነው ዳዊት? አባዬ ልክስክስ የሆነ ልጅ ላይ ተከመረብኝ እኮ። አንቺ ልጅ ያምሻል እንዴ? እኔ ሲጀምር ለአንቺ መች ተጠጋው? ይኸውልሽ ሰሊድ አስረዳ። እኔ ሲጀምር እህቴን ለምን ተናገርሻት እላት ነው የመጣሁት። በቃ አጋጣሚ እሷ ልብሷን እየቀየረች ነበር። ዝም በለው አባዬ፣ ገና ልብሴን እራሱ አልቀየርኩኝም ነበር። እራሱ ነው በግድ ከላይ ላይ ያወለቀው። በጣም ይቅርታ። እኔ ከዚህ በላይ ውሸት መስማት አልፈልግም። አባዬ ዛሬ እኮ የመጀመሪያው አይደለም። ከዚህ በፊትም ካንተ ጋር እንዳላጣላ ብዬ ነው እንጂ ብዙ ጊዜ እንደዚህ እያደረገ ነበር። በቃሽ ጁዲ፣ በቃሽ። አልገባኝም። ቆይ አባዬ አንተም እየዋሸሽኝ ነው እያልከኝ ነው? ቆይ እነዚህ ሰዎች ለአንቺ ከማዘን ውጪ ምንድን ነው ያደረጉሽ? ገና በዚህ እድሜሽ ክፋት ላይ ተጣልሽው ምን ሆነሽ ነው? እኔ እንደዚህ አድርጌ ነው ያሳደግኩሽ? ድሮም እናቴ እንጂ አንተ ለኔ ምንም ደንታ እንደሌለ አውቀዋለሁ። እኔም የእናትሽ ልጅ መሆንሽን አሁን እዚህ አይቻለሁ። ዛሬም ያየሁት የእናትሽን ክፋትና ተንኮል። እናቴን አትናገራት እሺ? አንቺም ከሚስቴና ከወንድሟ ላይ አይንሽን አንሺ። ይበቃሻል። ስታሳዝኝ ጁዲ፣ እስካሁን የለፋሽው ምንም አልተሳካልሽም። አባትሽ እንደሆነ በመተውት ፍቅር ተለቅፏል። ያንቺ ጥላቻ ምንም አይታየው። ሴት ናት ብዬ ነው እንጂ በጥፊ ብላት በጣም ነበር ደስ የሚል። የሰው ልጅ ቆይ እንዴት ነው እንደዚህ ከሴጣን በላይ አረመኔ ሊሆን የሚችለው?
በየትኛው ጥፋትሽ ነው ዝም የምትይው? ንገሪኝ። በአንቺ ዝምታ እኮ ነው የማንም አለለ መቼም ዳዊት እንደዚህ አይነት ነገር ያደርጋል ብለህ ልጅን አታምናትም አይደል? ዳዊት ልጄን በደንብ አውቃታለሁ። ስትዋሽና ሳትዋሽ በደንብ ጠንቅቄ አውቃታለሁ። ይኸውልህ እኔ በፈለግከው ነገር እምልልሃለሁ። እሷ መኝታ ቤት የሄድኩት እኮ አምናለሁ አልኩህ እኮ ዳዊት። ጁዲ ልጄ ናት፣ የአብራኬ ክፋይ፣ ለዛውም የበኩር ልጄ። ግን ምን ዋጋ አለ? ልጄን እያጣኋት ነው። ልጄ እያመለጠች ነው። ይኸውልሽ ጁዲ፣ በጣም ይቅርታ ክፍልሽን ማንኳኳት ነበረብኝ። ለዛሬ ተሳክቶልሃል። ያ ማለት ግን ሁሌ ይሳካልሃል ማለት አይደለም። ይልቅ አንተም እህትህን በጊዜ ከዚህ ቤት ሳትዋረዱ ብትወጡ ነው የሚሻለው። የኔስ እሺ ይሁን። እህቴ ለምንድን ነው ከዚህ ቤት የምትወጣው? እንጀራ ናት ካልፈለጉስ? አንቺ እንጀራ ናት አያስፈልግሽም እና አባትሽ ያለ ሚስት መቅረት አለበት? እናትሽ እኮ ሌላ ባረግበታ የተደላደለ ህይወት እየኖረች ነው ያለችው። ምን አልክ አንተ? ሲጀመር ስለ እናቴ ምን አውቀህ ነው እንደዚህ የምትናገረው? ማነው መብቱን የሰጠ? ልክ ነሽ። ስለ እናትሽ ላይ መለከተኝሻል። ስለ እህቴ ግን ያገባኛል። ግዴታዬ ናት። አንተም እህትም ተያይዛችሁ ገደል ግቡ። እሺ። ለነገሩ ጥፋቱ ሰው መሳደብና ማንጓጠጥ ጌጧ ከሆነ ሴት ጋር እዚህ ጋር ቆሜ ይቅርታ የሚለውን ቃል ማባከን አልነበረም። በቅርቡ የምላስህን ትውጣታለህ። እሺ። ምን አለች ጁዲ ትለኛለህ? አይ ጁዲ፣ በአንቺ ቤት እኮ ጥሩ አፍቃሪ አግኝተሻል። መጀመሪያውንም ያጠመድኩሽ ወደ ህይወት እንድትመሪ መሆኑን ብታውቂ አሁንም መብድነሽ፣ ነገ ደግሞ ጨርቅሽ ጥለሽ ነበር የምታውቂው። ህይወቴ እየመጣሁልሽ ነው። እስኪ ደግሞ የእንጀራ ልጅሽ ፍቅረኛ ሆኜ ቤት ስመጣ ምን እንደሚሰማሽ ደግሞ አብረን እናያለን። እኔ ግን ይሄ ነገር ምንም ደስ አላለኝም። እኔስ ልጅህን ደስ እንዲላት ብዬ እንጂ ደስ እያለኝ የማደርገው ይመስልሃል? ቅድም ፍቅረኛሽን ይዘሽ መምጣት አትችይም ስትላት እንዴት እንዳደረጋት አይተሃታል። ግን እኮ እሷ ለዚህ ነገር ገና ናት። እኔ ግን ገና መሆኗ ሳይሆን በእልህ የማይሆን ሰው ላይ እንዳትወድቅ ነው እየፈራ ያለሁት። ፍቅረኛ ይደርሻለሁ እያለ ነው። ሁሉም ነገር ተዘጋጅቷል? እባክሽ እኔ ልጅ። ምን አባዬ ምን? ቆይስ በቤቴ መብት የለኝም እንዴ? የአባትሽ ስጋት እሱ አይደለም። ይቅርታ፣ አንቺን ያናገረኝ ሰው የለም። ቆይ ፍቅረኛሽ ፊት እንደዚህ ልታናግሪያት ነው? እውነተኛ አፍቃሪሽ ከሆነ ምን ሊሰማው እንደሚችል አስቢ። ያው ሰራተኛ ናት ብላው የለ? ያ እንዲሆን ደግሞ እኔ አልፈቅድም። እና በመጨረሻ ሰዓት የምሳ ግብዣ ልታበላሽው ነው? አይበላሽም ጁዲ፣ ሰራተኛሽ ነኝ ማለት ያው አንቺን የሚያስደስትሽ ከሆነ ህይወት ችግር የለውም ሳሊ። እሷን ደስ ይበላት እንጂ ለአንድ ቀን ፍቅረኛዋ ፊት ሰራተኛ ብሆን ምንም ማለት አይደለም። ግን ይህን ስላደረግሽ ለአንቺ ያለኝ አመለካከት ይጨምራል ማለት አይደለም። ለፍቅረኛ ሰራተኛችን ናት ያልኩት በጣም ስለማፍረብሽ ነው። እንዲያውም ይሄ ልጅ እዚህ ቤት እንዲመጣ አልፈልግም።
እንደዚህ ያለው? እኔ ስላልኩ። ግን እኮ እኔም በእናቴ ቤት የፈለኩትን ሰው ማምጣትን መሸኘትን መብት አለኝ። ያው አንተ እንዳደረከው ማለት ነው። በቃችሁ? አዎ በቃሽ። እንደውም እዛ ፍቅረኛ ተብዬሽ ጋር ደውይና እንዳይመጣ ንገሪ። ሲጀመር አንተ በእኔ ህይወት ምንም አያገባህም። እሺ ጁዲ። ሰላም ነው ፍቅር። ስልኬን እኮ አላነሳ ስትይ ሰፈርሽን አጥቄ መጣሁ። ታውቁት ሳሚ ያልኩት ፍቅረኛዬ ህይወቴ ምን ይሄም ማይረባ እና የጁዲ ፍቅረኛ ነበር ማለት ነው? ደግሞ እኮ ሆን ብሎ ነው ለማለት ነው እሷን የጠመደው። እሱማ ግልጽ ነው። ወይ ዳዊት እንደዚህ ጮትብኝ ማሰራለታለሁ። ቃል ዶክተር ጋር ደውዬለት እየመጣ ነው። አሁን እንዴት ነሽ? ዝም ብለህ እኮ ነው። አሁን ደህና ነኝ። አልገባኝም። ቆይ የጁዲን ፍቅረኛ ታውቂዋለሽ እንዴ? ኧረ አላውቀውም። ድንገት እኮ ነገሩ ተገጣጥሞ ነው። ለነገሩ ቀንም እኮ እያመመኝ ነበረ። በኋላ ይሻለኛል ብዬ ነው። እኔም እኮ ከባሰብሽ ለምን ወደ ሐኪም ቤት አልወስድሽም እያልኳት ነበር። ችግር የለውም። አሁን ዶክተር መጥቶ ያይሻል። ካልሆነም እዛ ሆስፒታል ሄደሽ ትታከሚያለሽ። አይገርምም? ትኩሳቷ ባንድ ይጨምራል። ቆይ ግን እርግጠኛ ነህ ይቺን ሴት አታውቃትም? እንዴ ጁዲ፣ አላውቃትም እኮ አልኩሽ። ቆይን ጥያቄሽ ስንቴ ነው የምጠይቂኝ? ግን እኮ አንተን ስታይ ነው ፌንት የበላችሁ። ምናልባት ወዳኝ ይሆናላ። ለቀልድ እንዳልተፈጠርክ ደጋግሜ ነገርኩ መሰለኝ። አሁን በሄድስ እድሜ ለትንሿ እንጀራ እናትሽ ምሳ ግብዣ እንደሆነ ተበላሽቷል። እና ለአንድ ተራ ሴት ብለህ ምሳውን ሳበላ ልትሄድ ነው እንዴ? ና ግባ እባክህ። ግድ የለም የኔ ቆንጆ፣ ሌላ ጊዜ ቢሆን ይሻላል። አባትሽም ደግሞ ደስ ላይላቸው ይችላል። ሲጀመር እነሱ እኮ የሚያውቁት ህይወቴኛ ሰራተኛችን እንደሆነች እንደምታውቅ ነው። እኔ የምለው ለእንጀራ እናትሽ በዚህ ልክ ጥላቻ አለሽ ማለት ነው? በጣም ነው ምጠላት። ጭራሽ ደግሞ ከነ ወንድሟ ቤት ውስጥ አይነውን ባለ ሁላ ደስ ይለኛል። እንግዲህ እኔ ስታይ ራሷ ምስት ከሆነ ሁሌ እመጣልሻለሁ። ለዛሬ ግን ሌላ በጣም ልሻለሽ። ቆሽ ልሸኝ በቃ። መግቢያ ሳይጠፋኝ የምወጣበት ይጠፋኛል ብለሽ ደውልሻለሽ። አሁን እንዴት ነሽ? ደህና ነኝ አልኩህ እኮ ሰሊም። አየሽ አይደል? ይሄን ነበር የፈራሁት። ምኑን? ልጁ ሲታይ ምንም ከጁዲ ጋር የሚመጣጠን ነገር የለውም። በዛ ላይ ስርዓት እንኳን ያለው አይመስልም። ምን ያደርጋል? አሁንማ ቤት የሚገባበት ጥሩ ምክንያት አግኝቷል። የምን ምክንያት? ልክ ነህ ሰሊም። ይሄ ሰውዬ በፍጹም ከጁዲ ጋር መሆን የለበትም። ህይወቷን ነው የሚያመሰቃቅል። እምቢ ካለሽ ለእናቷ ነው የምነግራት። ለነገሩ እሷም ያው ናት። ከጅብጅማት የተሰራ ክራር ቅኝቱን እንብላው ነው አሉ። ቆይ ግን እሺ ቤት ብሎ አገኛት? እኔ ምን አውቃለሁ? ልጁ ሲያዩት ተማሪ አይመስልም። ነገርኩሽ እኮ ልጅቷ ለያዛት ከኔ ጋር ነው። እሱ ብቻ ነው ብለህ ነው? ቆይ ግን አንተ ከኔ ምንድን ነው የምትፈልገው? ለምንድን ነው ስተው ማተወኝ? መቼም እኮ እንደማልተውሽ ነግሬሽ ነበር አይደል? ቆይ ምን አደረግኩ? ምንድን ነው በደሌ? እስኪ ንገረኝ። ህይወት፣ እኔስ ምንድን ነው ያደረኩሽ? ያለፈውን ቂማችንን ሽረን ልጃችንን በሰላም እናስተዳድር አይደል ያልኩሽ? አዲስ ህይወት እንደጀመርኩኝ ነግሬሃለሁ። በእሱ ደግሞ ደስተኛ እንደሆንኩኝ ታውቃለህ አይደል? ከኔ ውጪ ማንም ሰው ደስታ ሊሰጥሽ እንደማይችል ደግሞ እኔ ደጋግሜ ነግሬሻለሁ አይደል? የእንጀራ ልጅ መጣችልሽ። ምን? እዚሁ ቆመሽ ተጠብቂያታለሽ ወይስ ውስጥ ትገቢያለሽ?
ደንባራ። አይዞሽ አትጨነቂ፣ እኔ በጣም ደህና ነኝ። እኔ ማታ አንድ ነገር የምትሆኝ መስሎኝ በጣም ጨንቆኝ ነበረ። አይ ትንታ ሊያውን በሙዝ አይገርምም? እኛ ሰዎች መቼ በምንና እንዴት እንደምንሞት አይታወቅም። እሱማ በእንቅፋት ሲሞት የለ እንዴ? በይ ተነሽ፣ ራይድ እየጠበቀሽ ነው። ቼክ ተደርገሽ ነው። ትንሽ ስላመመኝ ነው እንጂ አብረሽ ቤት ደስ ይለኝ። አረ አንቺ ተኝተሽ እረፍት አድርጊ፣ እኔ ደርሼ እመጣለሁ። እራስሽን ጠብቂ እሺ። ሳሚ ሳሚ ምንድነው ፊትሽ? በጣም እኮ ነው የሚያስፈራው። አይደል? ግን ከመቼ ጀምሮ ነው እንደዚህ ጨካኝ አረመኔ ሰው ይሆንኩ? ምን አደረገ? ምን አደረው? ቆይ ለምንድን ነው ለህይወት መርዝ መስጠት ይፈልጋል? ኧረ የምን መርዝ ነው የምታወራው? ልትዋሸኝ እንዳትሞክር፣ ሁሉንም ነገር ደርሼበታለሁ። ፈጣሪ ረድቶኝ ስልጠናው ተራዝሞ መጣው እንጂ እኔ ባልኖር ኖሮ እቺ ምስኪን ልጅ ከነ ልጇ ሞታ ነበር። እና አንቺ ልጁ መርዝ የለውም መርፌ እንዲሰጠኝ አደረግሽ። ከዛ መርዝ እንደበላና እንደታመመ ሰው አስመሰልሽ። ገንዘብ መቼም የማይሰራው ነገር የለም። በገንዘብ የማይመለሰው የሰው ህይወት ብቻ ነው። እጥፍ አድርጎ የሚከፍል ከተገኘ ማንም ሰው አሳልፎ እንደሚሰጥ አታውቅም። ይሄ ካዲ ከዳኝ ማለት ነው። ይኸውልሽ የኔ ፍቅር፣ ሴጣን እኮ አሳስቶኝ ነው። እየቀለድኩ አይደለም ሳሚ። እኔስ መች ቀለድኩ? ልጅቷ አንቺ ከምታስቢው በላይ ከባድና መጥፎ ሰው ናት። ምን አደረገች? ወይስ እኔ የማላውቀው በአንተና በእሷ በኩል የተፈጠረ ነገር አለ? ይኸውልሽ ሳሪ፣ አንቺ በጣም ብዙ የማታውቂው ነገር አለ እኮ። ንገረኛ፣ አልወቅም። አንቺ ሳትኖሪ እኔን ከአንቺ ለማራቅና የራሷን ለማድረግ ትሞክራለች። ማለቴ ወንድነቴን ለመፈታተን ትሞክራለች። ምን? አሬ የማይመስል ነገር አታውራ ሳሚ። ከኔ ይልቅ እሷን አመሻት አይደል? ሳሚ፣ አሁን ያልከው ነገር ሆኖ ቢሆን እንኳን ሰው መግደል ደረጃ ያደርሳል እንዴ? አሁን ሳሪ በጣም እየመረረኝ። አንቺ አይታይሽም እንዴ የእሷ እዚህ ቤት መኖር ምን ያህል ሰላማችን እየረበሸ እንዳለ? አሁንም ሸፋፍነ ለማለፍ እየሞከርክ ነው አይደል? ይሁን። ከዚህ በኋላ ግን እንደዚህ አይነት ነገር እንዲፈጠር አልፈልግም። ደግሞ ያልነገርከኝ የሆነ ነገር እንዳለ ገብቶኛል። አታስብ፣ በቅርቡ ደርስበታለሁ። ምኑ? አላውቅም፣ ግን የሆነ ነገር እንዳለ ውስጥ እየነገረኝ። ይቺ ልጅ ወልዳ ራሷን እስክችል ድረስ ከዚህ ቤት አትወጣም። ካልተመቻ አዝናለሁ። ምን ማለት ነው? ቆይ ይሄ ቤት ሲጀመር የሁለታችን አይደል? አንቺ ለምን ብቻሽን የምትወስኝ? አንተ እያደረግክ ያለው ነገር በሙሉ መስመር እያሳተ፣ እኔ የማውቀው አዛኙ ለሰው ልጅ ክብር ያለውን ሳሚን እያጣሁ። እኔ አንዴ ቃል ገብቻለሁ፣ ምንም ብታደርግ ቃሌን አላጥፍም። አንተ ግን በዚህ ከቀጠልክ የመረረ ጸብ ውስጥ ነው የምንገባው። እና ስንት ቀን ቀረሽ ለማለት? አልጠየኳቸውም፣ ግን በቅርቡ የሚሆን ይመስለኛል። በደንብ ረፍት አድርጊ እሺ። ምንም አይነት ስራ እንዳትሰሪ። የምትፈልጊው ነገር ካለ ደግሞ ንገር። አረ ምንም አያስፈልግም። ሲጀመር ምን ጎደለኝ? ሁሉንም በጊዜው ነው ያሟላሽልኝ። እድሜ ላንቺ። እሺ በቃ አየር ተቀበል። ከትላንት ጀምሮ እኮ ምንም ልክ አይደለሽም። ትንሽ ረፍት ብታረጊ አይሻልም? አይ ርቄ አልሄድም፣ እዚሁ አካባቢ ነኝ። ምግብ ሰርቻለሁ። እሺ
ቆይ ግን እኔ አምጣልኝ ያልኩህን ዕቃ እንዴት ነው ለሰው የምሰጠው? ለዛውም ለሚስቴ። ድሮም ከጀማሪ ጋር መስራት ነው ትርፉ። ትሰማኛለህ? አንተ ዳነዝ፣ ለዚህ ስራክ ለእያንዳንዱ ነገር ዋጋ ትከፍላለህ። በዋዛ አለቅም እንደዚህ። ይደደብ በእሱ ምክንያት እንደዚህ አይነት ጣጣ ውስጥ እንደገባው አላወቅም። ለዚህ ሰይጣን ባሰብኩት ሚስቴን ገድያት ነበር በገዛ እጄ። ወይኔ ሳሚ። ምን ሳሚ? የሰማሁት ነገር በሙሉ እውነት ነው? ቆይ ለምንድን ነው እንደዚህ የጠላኸኝ? ምን በበድልህ ነው ልትገለኝ የነበረው? ሳሚ በፊት እኮ መልካም ሰው ነበርክ። ምን ነክቶ ነው ቆይ ሳሚ እንደዚህ ጨካኝ ሰው የሆንከው? ሰምኛለሽ? እንደዚህ ሆንኩት አንቺ ነው። ቆይ ለምንድን ነው የማትይኝ? በቃ ተይኝ ተይኝ። ሳሚ የሆነ ነገር አስነክተው ነው እንጂ አንተማ በጤናህ እንደዚህ ያለው። እባክህን እንደዚህ ጨካኝ ሰው አትሁን እባክህን ሳሚ። ምን ሆናችሁ ነው እባክሽ ምናምን እየተባባላችሁ የምትለማመኑት? አይ ምንም፣ ይቅርታ እየጠየቅኩት ነበረ። ሳሚ ባለፈው ባደረግኩት ነገር እስካሁን ቂም እንደያዘብኝ ነው። አረ እና ይቅርታ አደረግክላት? አረ በፍጹም። እኔ የምልሽ ባለፈው ቲክቶክ ላይ አይተሽ የነገርሽኝ ታሪክ ሚስቱ ቤት እያለች ሰራተኛዋን የሚያስቸግራት ሰውዬ፣ እኔ ግን ዝም ብዬ ሳስበው እሱ ሳይሆን ሰራተኛዋ ትመስለኛለች የምትፈታተነው። ታውቂያለሽ፣ እኔ ሳሚን ያለ ጥፋቱ ነበር እየወቀስኩት የነበረው ነገር። አሁን ግን እውነቱ አልገባኝም። ሳሩ ቀስ ብሎ ይገባሻል። ባጎረሱ እጅ ተነቀሱ ወዳገር ስለምን እንደምታወሪ አልገባኝም። ለምን በግልጽ አልነገርም? ከዚህ በኋላ መኝታ ቤት ምንም አይነት ስራ ለመስራት እንድትገቢ አልፈልግም። እሺ አዎ በቅርብ ነው የምትወልደው። አረ ምንም አይነት ስህተት አልሰራም። በእኔ በኩል ያለውን እያጣራሁ እነግራቸዋለሁ። በእናንተ በኩል ያለውን በደንብ ስሙ። እሺ እሺ፣ እደውላለሁ። አየሻታ እንዴት ስታስቸግረኝ እንደነበረ። አዎ ግን ይቅርታ እየጠየቀች ነበር አይደል እንዴ? ግን እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? ፍቅር አሁን ነገር እሱ ከታል ነበር። እሺ ሳሚ ትንሽ ጊዜ ብቻ ስጠኝ። ድሮም አንቺ እኔን እንደማሰመኝ ያውቅ ዝም ብዬ ጉንጭ ማልፋቴ ነው። አምኛለሁ እኮ ግን እንደነገርኩ ቃሌን መጠበቅ አለብኝ። እኔ በዚህ በማትረባ የተነሳ ከአንቺ ጋር መነታረክ ሰልችቶኛል። ሳሚ ትንሽ ጊዜ ብቻ እባክህ። ድሮም አንቺ እኔን እንደማሰመኝ ያውቅ እዚህ ይሰራል። ሰምኛለሽ? በአሁኑ አልቆልሽ ነበር፣ ግን የትናንትናውን አለማመንሽን ሳስብ አሁንም እንደምትወጂኝ ነው የተረዳሁት። እኔንስ? እሺ ልጅህን ልትገላው ነበረ? ቆይ ምን አደረገክ? ምን ባጠፋ? ሴትዮ አስሬ ልጅ ልጅ አትበይኝ። እሱ አንቺ እኔን ለማጥመድ ያደረግሽው ነገር ነው እንጂ ምንድነው አስሬ ልጅ ልጅ የምትይኝ? ይገርማል። ያ ሁላ ስጦታ፣ ያ ሁላ እወድሻለሁ ለዚህ ነበረ? እና ወድሻለሁ አልኩሽ እንጂ መች ወለጅልኝ አልኩሽ? ደግሞ ወድሻለሁ ያለሽ ሁሉ ይወድሻል ማለት ነው እንዴ? እሱንማ በአንተ አረጋገጥኩኝ። ግን ሳሮንን ራሱ የምትወዳት አይመስለኝም። ለገንዘቧ ብለህ ነው? ጀመረሽ ደግሞ የጅል ጥያቄሽ። ልክ ነኝ አይደል? ለገንዘቧና ለንብረቷ ብለህ ነው እንጂ ከእሷ ፍቅር አልያዘ። ከእሷም ካልያዘ ከእኔም ካልያዘ ታዲያ ከማን ነው? መቼም ሌላ ሶስተኛ ሴት አለች አትለኝም አይደል? ለነገሩ ምን ይታወቃል? ከራስ በላይ ንፋስ ሲባል አልሰማሽም? ከራሴ ነው ፍቅር ያዘኝ። ታሳፍራለህ። ሳሩን እኮ ለአንተ ስትል የማትሆነው ነገር የላትም እና ይሄ ለእሷ ይገባል? ቆይ ግን አንቺን ማን እንባ ጠባቂ አድርጎ ይሾመሽ? የራሷ አሮበት ይዞታ ማስላለች የተባለው ለአንቺ ነው ለካ። የምር ከእኔ ይልቅ ለሳሩን አዘንኩኝ። ይህን ጉድህን ያወቀች ቀን ምን እንደምትሆን። ደንቆሮ ይሰማ ማለት ያብዳል ሲባል አልሰማሽም? ያው ብታብድ ነው። ኧረ ለጠላቷም አይስጠው። አየሽ
አሁንም ታስቢልኛለሽ ስልሽ በምክንያት ነው። ለጠላቷ ማይስተዋልሽ ጠላቱ ደግሞ እኔ። አሁንስ የዚህ ነገር ማብቂያው ናፈቀኝ። ምን ነው አቅም አግኝቼ ሁሉንም ነገር ዝግዝግ አድርጌ በነገርኳት። ታዲያ ለምን አትነግሪያትም? አሁንም እድሜ ላንተ። ትናንትና መኝታ ቤት እጅን ይዤ ስለምናይታል ሌላ ነገር ያለ ይመስሏታል። አሪፍ ነው እንዳሰብኩት። ወፎቹ ወደ ወጥመዳችሁ ሰተት ብሎ እየገቡልኝ። አታስብ፣ ወፎቹ ወጥመድ ውስጥ ገብተው አይቀሩም። ሴት ልጅ ብልህ ናት። እሺ ይህን አትዘንጋ። አክሻውን ወሬውን ተይና ስልክሽን ስጪ። ባለፈው የቀረሽው ቪዲዮ እያንዳንዱ እንዲጠፋ ፈልጋለሁ። ለምንድን ነው ማጠፋው? መጥፋት ስላለበት ነው። ሳሮን ብታዩ ምን የሚፈጠር ይመስልሻል? ትያዋ ሲጀመርም እኔ እነግራታለሁ ስላልከኝ ነው እንጂ እስካሁን ዝም ያልኩት። ይሄንን ቪዲዮ ራሴ ለሳሮን አሳያታለሁ። እሺ ይጭ እንግዲህ አሁንስ በጣም አብዛሽው። አምጪ ስልኩን እንደዛ። ዞር በል ዞር በል። አምጪው ስልኩን። ዞር በል። ምንድን ነው የሚያታግላችሁ? ቆይ አንተ ነፍሰ ጡር መሆኗን ረሳህ ነው? ምንድን ነው እንደ ሕፃን የሚያደርጋችሁ? ስልኩን ለምንድን ነው የፈለገው? ፎቶ እኮ የተነሳች አስገብታኝ እሱን አጥፊ እያልኳት ነበር። ታዲያ ለፎቶ ነው እንደ የወሉት? ግን ቆይ በቃ እኔ ከፍታለሁ፣ በዛውም አየር ተቀብዬ እመጣለሁ። አንድ ነገር ላናግርሽ ነበረ። እሺ እንዴት ብዬ እንደምነግርሽ አላውቅም። እስካሁን ስላልነገርኩሽ ይቅርታ። ግን እኔና ሳሚ ቤቶች እንኳን ደህና መጣ። እንኳን ደህና ቆየሽ። አንተ እንደዚህ ትልቅ ሆነ አልበለጥ አይገርምሽም? ታናሽ እኮ ነው። ተዋወቃት። ህይወት ትባላለች። ዳዊት ወይኔ ደግሞ አልመቼም። እንዴት ነህ? አረፍ በል ህይወት፣ ተቀመጪ። ወይኔ ሰዓቱን እኮ አላየሁትም። በሉ እናንተ ተጫወቱ፣ እኔ የሚበላ ነገር ላዘጋጅ። ኧረ አንቺ ከወንድምሽ ጋር ተጫወች፣ እኔ አዘጋጃለሁ። እንደዚህ ሆነሽማ አትሰሪ። እናንተ ተጫወቱ። እህቴ ስላንቺ በጣም ብዙ ነገር ነግራኛለች። በጣም ጠንካራና ጀግና ሴት ነሽ። ነው ብለህ ነው? ያው እንግዲህ ችግር ያበረታ የለ። ይገርምሻል፣ አብዛኛዎቹ ሴቶች እንደዚህ አይነት ነገር ሲገጥማቸው ቶሎ ይሰበራሉ። ከዛም ወደማይሆን ውሳኔ ውስጥ ነው የሚገቡት። አዎ በጣም ከባድ። በምትወደው ሰው መገፋት፣ መከዳት ያለው ስሜት በጣም ከባድ። ይገባኛል፣ ግን አንቺ በጣም ጀግና ሴት ነች እና በቅርቡ ገንፎ ልንበላ ነው። ምስጋና ለሳሮን ይገባ። እሷን ባላገኝ ኖሮ እዚህም አልደርስም ነበር። ዋው እህቴ በጣም የዋህ ሴት ነች። የደግነት ትክክለኛዋ ምሳሌ ናት። ያው አደራ፣ የሚያስፈልግሽ ነገር ካለ ምን ያለው? እሺ ብዙ ትቆያለህ ማለት ነው? አዎ አንድ ምሰራት ስላለች ያው እሷ እስክታልቅ መቆየት አይቀርም። ጥሩ፣ እስኪ ሳሮንን ላግዛት። በእርግጥ እሺ አትለኝም፣ ግን ልሞክር። በጣም ታሳዝናለች። በእናትሽ ይህችን የመሰለች ቆንጆ ልጅ። እንዴ አንተ? የምሬን እኮ በጣም ቆንጆ ልጅ ነች። አዎ ቆንጆ ናት። ያሳለፈችውን ነገር ባታሳልፍ ደግሞ አስበው። እውነት ነው። እኔ የምልሽ ሳሪ፣ ከሳሚ ጋር ደህና አይደላችሁም እንዴ? ቅድም በር ሲከፍትልኝ ደህና አልነበረም። ይቺ ልጅ እዚህ ቤት ከመጣች ጀምሮ ምንም ጤነኛ ሰው አልሆን ብሏል። ከእሷ ጋር ምን አይነት ችግር እንዳለበት አላውቅም። ለሰከንድ ዞር ስል ተናንቀው ነው ማገኛቸው። ኧረ እባክሽ፣ ምን ያደረገችው ነገር አለ? መጀመሪያ ላይ ብር ሰረቀች። ቀጥሎ ደግሞ የሆነ ባሏ ነኝ ባይ ደውሎ ሊያስፈራራኝ ሞከረ። ከዛ ደግሞ ቤት ውስጥ እንደምታስቸግረው ነው የነገረኝ። እርግጠኛ አይደለሁም እንጂ አንድ ቀን እጁን ይዛ ስትለምነው አግኝቻታለሁ። እንዴ ቆይ እህቴ፣ ይህን ያህል አስቸጋሪ ከሆነች እዚህ ቤት እንድትቆይ ለምን ትፈቅጅላታለሽ? እግዚአብሔርን ፈርቼ ነዋ። አንድ ይረዳሻለሁ ብዬ ቤቴ ካመጣኋት በኋላ መውለጃዋ ሲደርስ እንዴት ውጭ ይላታል? ቢያንስ እንኳን ልጇን እስክትወልድ ምንም ብታደርግ በትዕግስት ማለፍ አለብኝ። የኔ ዋና ደግት በጣም ነው የምኮራብሽ። ግን ከሳሚ ጋር እንዳታጣለኝ ፈርቻለሁ። በእርግጥ ሳሚ አይፈልጋትም፣ ግን ወንድ ነው፣ እንዳታሳስተው እፈራለሁ።
ለእሱ አታስቢ። አሁን ትኩረቷ ወደ እኔ እንዲሆን አድርጋለሁ። እሺ አማላይ ራስን ዳክተር ነው አምጥተህ እንዴ? ምን ሆነሻል? ይሄ የሚከብደኝ ይመስልሻል? ደም ይሆንሽ በጣም ደስ የምትል ልጅ ነች። የምሬ ነው ልጅ። ያን ያህል እንኳን ነገሩን በቁም ነገር እንድትወስዱ ስለ እሱ አታስቢ፣ ችግር የለም። እና ስራ እንዴት ይሄዳልሽ? ስራ ጥሩ ነው። ሀብታሙ እቴ ቤተሰብ አይቶ የማያውቀው ሚሊዮን እያሳየሽ ነው አይደል? ዋጋት የምሬን እኮ። እስኪ አስቢ፣ ከኛ ቤተሰብ ውስጥ በአንቺ እድሜ ሆኖ መኪናና ቤት ይገዛል፣ ለዛውም ሴት ሆኖ። ውይ አንተ ደግሞ አንዴ ከጀመርክ እኮ አልችልም። እማዬ እንዴት እንደናፈቀች። ግን ደህና ናት? ደህና ናት። እሷ ምን ትሆናለች? ግን ትንሽ እርጅና ምናምን እየተጫናት ነው። እና የልጅሽ ስም ማን አልሽ? እስካሁን አላሰብኩበትም። እኔ ብሆን ይኸውልሽ ገና ባለቤቴ እርጉዝ ነኝ እንዳለችኝ ነበር የልጄን ስም ማውጣለት። ልጄ እባክህ እሱ አልታደለ፣ በአባቱ የተካደ ምስኪን። አባቱ ባይኖርም አንቺን የመሰለች ቆንጆ እናት አለችው። ታውቂያለሽ አይደል? በጣም ውብ ነሽ። ኧረ እውነቴን እኮ። አመሰግናለሁ። ኧረ ምንም ምስጋና አያስፈልገውም። የሴት ልጅን ቁንጅና ማድነቅ የወንዶች ግዴታ ነው አይደል? እንዴ ሳሚ? ኧረ እየሞቀኝ ነው እንዴ። ታዲያ ምን ችግር አለው? አየር እንቀበላለን ነው። ወዴት ነው? ትንሽ አየር ነክቶች ትመለሻለሽ። መጣን። እሺ ሳሚ ሁለቱም ከዚህ በፊት የሚተዋወቁ ነው ይመስሉት። በአንዴ ነው የተግባቡት። ይልቁንስ ወንድምሽ ከዚህ ሌባ እንዲርቅ ብትነግረው አይሻልም? ምን የሚያስርቅ ነገር ተገኘ? ማለቴ ያየው ነገር አለ? አታያቸውም እንዴ? በዚህ ኩልሌት እንደዚህ ሲያሽካኩ። ካልደከማቸው ይሳቁ፣ ምን ችግር አለው? ላንቺማ ችግር የለውም አይደል? ቆይ ግን ምንድን ነው እንደዛ ስታሽካኪ የነበረው? ማለት ሰው መተኛት አይችልም እንዴ? ሰውዬ አንተ ላይ የደረሰብህ ሰው የለም። ደግሞ ምንድን ነው እንደዚህ ሰው ላይ መለጣጠፍ? ባንዴ እውነት እሱ የሚወድሽ መስሎሽ ነው? ቆይ ስለ እኔና ስለ ዳዊት አንተ ምን አገባ? ያገባኛል። እንዴት ሆኖ? ቆይ አንተ እኔ ደስተኛ ሆኜ ስታይኝ ዛሬ ይነሳብሃል? ብቻ ይሄ ነገር አላማረኝም። አስብበት። ሂዊ እንዴት አደርሽ? እንዴት አደርክ? እንዴ ሳሚ አለ እንዴ? ስራ ይልክ መስሎኝ ነበር። አልሄድኩም። እኔ የምልሽ ግን ለማታ ሽንፈት የለመነ ቁርስ አልጋብዝሽ? አንተ ደግሞ የምሬን የምቀጣ መሰለህ እንዴ? ኧረ እኔ ቀልዴን ነው። አይ ሽንፈት ነው። እኔም ቅጣቴን እቀጣለሁ፣ አንቺም በዛው ፀሐይ ትንሽ ትሞቂያለሽ። ካልክ እሺ ልብሴን ቀይሬ ልውጣ። አረችን ባላገር አታቅብላት። ነገ ናት ልምጡት። መቼ አገበትኳት? ይኸውልህ ማታ ጌም ተጫወትና አሸነፈች። የእሱን ቅጣት ቁርስ ልጋብዛት ብዬ በኋላ ሳሚ ምን ብሎኝ ነበር እንዳትል። ይልቅ ሳሚ አንተም ተቀላቀለ። ይለፈኝ። እኔ በጧት ቆንጆ ቁርስ ነው የበላሁት። በቃ መጣ። ህይወት ሰላም፣ እንዴት ነሽ? እንዴት ነሽ? ሰላም፣ እንዴት ነሽ ውዬ? አንቺ
እዚህ ሆነሽ ነው እንደዚህ የጠፋሽው? እኔ የጠፋሽ ብዬ ስንት ጊዜ ስፈልግሽ። ደግሞ ያ ከሃዲ ሳሚ ስሙን ቄስ ይጥራውና፣ ስሚ እዚህ አካባቢ ከሆነ ሰፈሩ። እኔማ ቆይ እንደዚህ እንደተጫወተብሽም አይቀርም ጠብቄ ነው ማስቀጠቅጠው። በኋላ ደውልልሻለሁ። በቃ ጠፋው አይደል? ይቅርታ። ደግሞ ከሆድሽ እየገፋ ነው ይመስለኛል። በቅርቡ ትገላገያለሽ። ይብላኝለት እንጂ ለሱ ለከሃዲው። አንቺማ ይኸው በሰላም ልትገላገይ ነው። ይሄ ማይረባ ደግሞ እኮ ባለትዳር ነው። ሰላም ቻው። በቃ በኋላ ልደውልልሽ። አጥጥፊ ደውይሽ። ገንፎን ደግሞ እንድታበይኝ። ቻው። ቻው 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 ቻው። ትገርምሽ ምንሽ? ቆይ የሚያወራባት አለ እንዴ እንደዚህ የምትፈጣጥሩ? ደግሞ እኮ ሳሚ ምናምን ብላ መቀበጣጠሯ ነው የሚገርመኝ። ነው ወይስ ቆይ የልጁ አባት ስም ሳሚ ነው? ኧረ ተዋት እባክህን፣ ትንሽ ያማታል። አዎ እንደሚያማትማ ገባኝ። እቺ በሽተኛ ነች፣ ጤነኛማ አይደለች። ምን ነው ልጄ በጣም ተረገጠ። አመመሽ? ጀም እንደናለበሽ ትንሽ ቤት ሄደን እንረፍ። እሺ ከአዲሱ ባልሽ ጋር ቁርስ ቆንጆ ነበር? ሰላምን አግኝቻት ስላንተ ዳዊት ፊት ቀባጠረች። እቺ ቀውስ እና ሁሉም ነገር አወቀ? አይ እኔማ እብድ ናት ብዬዋለሁ። አንቺማ ገና ብዙ ነገር ነው የምታመጭብኝ። የራሱ ጉዳይ ባንክ ከፈለክ ገደል ግባ። ኧረ ጥጋ ገና ለገና የዳዊትን እጅ ያዝኩ ብለሽ ነው አይደል? እሱ አንተ ነው ያለው። ወይኔ ሳሚ አንቺን ያወቅሁበት ቀን የተረገመ ቀን። እኔም እንደሱ አላልኩም። በዚሁ ከቀጠልኩ እኮ ለሰቀቀን ማለቂ። እሱን ከፈራ እውነቱን ተናግሮ የመሸበት ማደር ነው። ለአንቺማ ሁሉም ነገር ቀላል ነው አይደል? መስሏል። ከአንተ በላይ የከበደኝ እኔ ነው። መዋሸትና ማስመሰል በጣም ሰልችቶኛል። እዚህ ስንጨቃጨቅ ሰምቶ ደግሞ ሌላ ነገር እንዳይፈጠር። ምን ከአዲሱ ፍቅረኛሽ ጋር እንዳትጣሉ ሰራሽ? አንተ ሰውዬ ያማል። እኔን ያማል? ወይ ጥጋ ሳሮ ስራሽ ይስተሽ ይሄ ፎቶ ምንድን ነው? ምን ነው? ምን ሆነሽ? ይሄ ፎቶ ምንድን ነው? በላ መልስልኝ። አፉ ሁሉ ተያዘ? ምንም ነገር የለም በማከላችን። የስራ ጉዳይ ብቻ ነው። ደግሞ የስራ ሁኔታዬንም አንቺ እንደምታውቂው ነው። ምንድን ነው? ይህንን ስራ እንድትተው በተደጋጋሚ ነግሬህ ነበር አይደል? እና ለምንድን ነው እስካሁን ድረስ የማስታወቂያ ስራ እየሰራ ያለው? በቃ እኔ አርቱ ደስ ስለሚለኝ ነው። ይሄ መጨረሻ ነው። ከዚህ በኋላ ማስታወቂያ በሚል ሰበብ ከሌላ ሴት ጋር ተለጣጥፈ ፎቶ ቢላክልኝ ሳሚ፣ እኔ እናንተ የመጨረሻቸው ነው። እሺ በቃ ሁለተኛ እንደዚህ አይነት ነገር አይፈጠርም። ይቅርታ ነው። ሁሌ አንድ አይነት ጥፋት እያጠፉ ይቅርታ ዋጋ የለውም ሳሚ። የእስካሁኑን ንግግሬን በቁም ነገር ብትወስደው ጥሩ ነው። ጨርሻለሁ። ምን አገባሽ? አንደኛው ጦስ ደግሞ አንቺ ነሽ። የተረገምክ ሳሚ፣ ዛሬ ደግሞ ምን አድርገህ ይሆን? አይ በቃ አንቺ መቼም ተስፋ አትቆርጭም አይደል? እሺ
እማዬውንም የሆነ ቦታ እናገኛታለን ብላ ታስባለች። አይ እማዬ የእናት አንጀት ሆኖባት እኮ ነው። አዎ ግን እህታችን ከጠፋች ድፍን 17 ዓመት አልፏታል። ያልፈለግንበት ቦታ የለም። በቃ አንድም ቦታ ልናገኛት አልቻለም። እኔ ራሴ አዲስ አበባ ሙሉ ነው የፈለግኳት፣ ግን ምንም አይነት ፍንጭ አላገኘሁም። አሁን እኮ ይኸውልሽ የሚገርመው እማዬ የምትለው አዲስ አበባ ሳር ቤት አካባቢ እየኖረች ነው፣ ሰው ነግሮኛል እኮ ነው የምትለው። ሳር ቤት እኮ ቅርብ ነው፣ ከፈለግከው መሄድ እንችላለን። ቆይ ምን ብለን ነው የምንፈልጋት? ፎቶ የለን፣ እጃችን ላይ ያለው ፎቶ የልጅነቷ፣ እሱን ደግሞ እያሳየን በጣም ብዙ ጊዜ ሞክረናል አይደል? ግን ልናገኛት አልቻልንም። በዛ ላይ ደግሞ አሁን ተለውጣለች። 17 ዓመት ማለት በጣም ረጅም። አዎ ግን ቢያንስ እናታችን ደስ እንዲላት ሄደን እንሞክር። እሺ እቴ እንሄዳለን። ምን ሆነ ነው? አዝና? አዎ ታናሽ እህት ነበረች። ገና በጣም ልጅ እያለች ነው 3-4 ዓመቷ ቢሆን ሰፈር ውስጥ የሆነ ግርግር ተነሳና ከሁላችንም ቤት ግልብጥ ብለን ወጣን። የዛኔ እህቴ 3 ዓመቷ ምናምን ቢሆን ግን በቃ ሁሉም የተፈጠረው ችግር ላይ ስለነበረ ትኩረቱ የነበረው እህቴን ዞር ብሎ ቼክ ያደርጋትም የለም። ከዛ ነገሩ ከተረጋጋ በኋላ እህቴን ስንፈልጋት አጣናት። ይኸውን 17 ዓመት ሙሉ በፍለጋ ላይ ነን እልሻለሁ። የገባችበት ምንም አልታወቀም። እንጠይቃለን። አየኋትም ምናምን ስለሷ ሰምቻለሁ የሚል ሰው የለም። በቃ በጣም ያሳዝናል። ግን አንድ ቀን ትገኛለች። እሺ አንተ አትጨነቅ። ተጨነቄ ምናምን አዎ ልክ ነህ። ሁሉንም ለፈጣሪ መተው ነው። ለማንኛውም አንተ ተረጋጋሽ። አይዞህ ትገኛለች። አመሰግናለሁ። ደግሞ ምን ተገኝቶ ነው የምትመሰጋገሉት? አይ ምንም ትንሽ ከፍቶኝ ነበር። ይሄው ያጽናናች። በአጭር ጊዜ ነው የተግባባችሁት? አዎ በጣም ፈታ ያለች ልጅ። አንተም ጥሩ ሰው ትመስላለህ። ኧረ መሞጋገዝ። እና ሳሚ ከስራ ነው? ሳሮን እያለች ምን ስራ አለ? ኦኬ አሁንም የማስታወቂያ ስራ ነው እንደምትሰራው ነበር። ታዲያ ቆይ ሳሪ እንደማትወደው ታውቅ የለ እንዴ? አንተ ገንዘብ አልቸገረ ለምን ሌላ ቢዝነስ አትጀምር? እህትና ወንድም አትተባበሩብኛ? እንደዛ አይደለም። እኔ ሁሌ በዚህ ጉዳይ ከምትጣሉ ብዬ አስቤ ነው። አሁንማ ተውኩት። ምንም አማራጭ የለኝ። መልካም ይዊ ወግ ማድረግ ትፈልጊያለሽ? ነው ይወጣል። እሺ በቃ የሆነ ነገር ደረብ አድርጊና እኔ ውጭ እጠብቅሻለሁ። እሺ ምን እያደረግሽ? ትሰምኛለሽ? ከዚህ ልጅ ጋር መቀራረብ በጣም ስተሻል። ታውቆሻል። ግን ታዲያ ያንተን የሚመለከት ጉዳይ ነው? አዎ ይመለከተኛል። ያመጣሽብኝ ጣጣ ሳያንስ ሌላ ጣጣ እንድታመጭብኝ አልፈልግም። ሰማሽኝ? አንተ አልፈልግሽም ብለህ ተተኸኝ የለ እንዴ? ታዲያ አሁን ከማንስ ጋቡ ምን አገባ? በወድሽ የተሸከምሽ ልጅ ሳያንስ ሌላ አባት የለው ልጅ ልታመጪ አማረሽ? ምን? ይኸውልህ ለአፍ ለከት ይኑርህ። እሺ ስነ ስርዓትህን ያዝ። ምንድን ነው የተፈጠረ? ችግር አለ እንዴ? የለም። ስትታዩ ግን እንደዛ አይመስልም። ለማንኛውም ጃኬት ተደርቦ ውጭ ይቀመጣል። በቀደም ከኔ ጋር ሄዳ በዚህ ሳምንት እንደምትወልድ ነግረዋታል። በቃሽ እናንተ ብቻ ተዘጋጁ። እሺ ቻው።
ምን እያደረክ ነው? አንቺ ጅል፣ እኔ የምታስፈራሪበትን ፋይልሽን ያለ ፓስወርድ አስቀምጥሽው እና ማጠፋው እና ሌባ ተይዞ ላይ ይጠይቃል። እሱ አትሳሳት። እኔ ምን አይደለም ቪዲዮን አንድ ቦታ ብቻ ማስቀምጠው። እሺ፣ ለማንኛውም ማስታወስከኝ። ቪዲዮ ነው ለሳሮ ልልክላታል። አትጃጃይ ማለት ነው። እውነቱን ብታውቂ እዚህ ቤት እንድትኖሪ የምትፈቅድልሽ ይመስልሻል? እሱ እኔም ብዙ አያሳስበኝም። ይብላኝ ላንተ እንጂ እኔ ጎዳና ላይ ያለሁት። እባክሽ ወት እንደዛ ታሪክ እንዳትጠቀም እባክሽ እንዳትጠቀም ብዬ ነው የምጮኸው እኮ እኔ እነግራታለሁ። እባክሽ አውቀዋለሁ። ያንተን ባ ያዞን ባል እኔ ጮኻለሁ እንዴ። ቆይ ግን አንቺ እኔ ከሷ ገብል ላይ አንቺ ምን ትጠቀሚያለሽ? ምንም አልጠቀምም። ግን ደግሞ የሳሮንን የዋህነት እያየው እየዋሸው መቀጠልም አልችልም። ኧረ ተይ እንደዚህ እንዳታደርጊ። በልጃችን ለምንሽ። ምን ሲጨንቅህ ልጃችን አልክ? ለማንኛውም ቴሌግራም ላይ ለሳሮን ልኬላታለሁ። መልስህን አዘጋጅ፣ ተጠብቃት። አንቺ ውሻ አፈር ቢሺ። እህቴ እንኳን ደህና መጣሽ። በጣም ደስ የሚል ዜና አለ። የምን ዜና? የጠፋችው እህታችንን ያሳድጉት የነበሩት ሰዎች ተገኝተዋል። እውነትህን ነው? አዎ እህቴ፣ ደስ አይልም? ይህማ በጣም ነው ደስ የሚለው። ሳሚ በጣም ደስ ብሎኛል። ናቀፈኝ። በጣም ደስ ይላል። ቦርሳችንም ልቀበልሻል። እና ወንድሜ መቼ ነው የምንሄደው? ነገ ሄደን እንጠይቃለን። ምን ችግር አለ? ይሁን፣ በጣም ደስ ብሎኛል። የስ አላየችው። ወይኔ ፈጣሪ፣ አንተ እኮ ተወደኛለህ። የታባሽ አንቺን ብሎ ሚስጥር አጋላጭ። አሁንም አልተሳካልሽ። ሄዊ ለሳሮን የላክሽው ቪዲዮ ደለትኩብሽ። ስልክ ይዞ ቅድም ቴሌግራም ላይ ሜሴጅ ገብቶልኛል። መኝታ ቤት ላምጣልሽ? ስለ ሲስተር እኮ አዲስ መረጃ ሰምተናል። በእውነት በጣም ደስ የሚል ነገር ነው። አዎ በጣም ደስ ብሎኛል። ምንም አዲስ ሜሴጅ የለም። በቃ እያሰማሁ መስሎኛል። እንዴ እህቴ፣ ምንድነው ለቴሌግራም ቴክስት እንደዚህ መጨነቅ? ታውቅ የለ የስራ ጉዳይ ይሆናል ብዬ እኮ ነው። ታዲያ ምንም የተላከ ነገር የለም አልሽ እኮ አይደል? ግን እርግጠኛ ነበርኩኝ፣ ሰምቼው ነበር። አረ በቃ እሱን ተይው። ይልቅ ደስ የሚለውን ዜና አናደብዝዘው። ሳሪ፣ እኔ ስለ አንድ ነገር ላውራሽ እፈልጋለሁ። አንቺ ደግሞ ባልጠፋ ቀን ዛሬ። አንተ ደግሞ ተዋት፣ ንገሪኝ ሂዊ። አይ እዚህ ሳይሆን ለብቻሽ ነው ላውራሽ የምፈልገው። ይህ ሴቶችን ብቻ የሚመለከት ጉዳይ ነው ማለት ነው አይደል? ይሆናል፣ ግን ሚስቴን ከአጠገቤ እንድትወስድብኝ አልፈልግም። ይልቅ ለምን ደስታችንን እጥፍ ለማድረግ ወጣ ብለን ዘና አንልም? እኔ በዚህ ሀሳብ እስማማለሁ። ደስ ይለኛል። አንቺ ሲቢ? አይ እኔ እንኳን እዚህ ይሻለኛል። ትንሽ የድካም ስሜት የተሰማኝ ነው። እንደዛ ከሆነ እኛም የትም ጥለንሽ አንሄድም። እዚሁ ቡና አፍልተን እንጫወታለን። ምንድን ናችሁ በጽዋት እዚህ የሚገጥርሽ?
አንተን አይደል ያጠፋው? ምኑን? እንዳልገባው ሰው አትሁን እባክህ። ነገሩ በደንብ ገብቷል። የላክሽው ቪዲዮ ነው እንዴ? ምን ታደርጊያለሽ? እድል ከኔ ጋር ነበረች። ይዘገያል እንጂ እውነቱን ማወቋ እንደሆነ አይቀርም። እስካሁንም የጠበቀኝ ፈጣሪ ነው። ደግሞ አንተን ፈጣሪ ታውቀዋለህ እንዴ? ካዲ። ይሄ እንግዲህ ስነ ስርዓት ያለሽ ሴት እንደ መረብ ኳስ እንዳልሰረብሽ። አታረገውም ለማለት እቸገራለሁ። ለነገሩ የኔ ነገር ነው ካንተ ጋር ነው። እኔ የምለው ግን እንደው ድፍረት አይሆንብኝና ማለት ነው ሳሚ ያስቸግርሻል እንዴ? በተደጋጋሚ ስትጨቃጨቁ ያለ። ኧረ በፍጹም ሳሚ እኮ ባለ ትዳር ነው። በዛ ላይ ደግሞ እኔ እንደዚህ አይነት ሴት አይደለም። በጣም ይቅርታ እንደዚህ ማለት አለ። አይ ኧረ በፍጹም አንተ ምንም አላጠፋህም። ሳሚ እኔ ነው የሚወደኝ። ለዛ ነው በተደጋጋሚ ስንጨቃጨቅ። እና እንዴት ነሽ? የጤነኝነት ስሜት እየተሰማሽ ነው? አዎ ምንም አይደለም። ይሁን የሆነ ውጭ ለውጣ የሚያስፈልግሽ ነገር አለ? ምን ላምጣልሽ? ኧረ ምንም የለም። አመሰግናለሁ። ካልሽሽ ከመጣ ወደ ውጭ ለውጣ ስለሆነ የምትፈልጊው ነገር አለ? ምን ላምጣልሽ? መልካም ሰው መሆን ባትችል እንኳን መልካም ሰዎችን መንቀፍ ግዴታ አይደለም። እሺ። አቤት አቤት። ታዩ እባክሽ፣ የሚፈልገውን እስከሚያገኝ ነው እንደዚህ የሚያሽቃብጠው። ልክ እንዳንተ ማለት ነው። እኔ ላንቺ ብዬ ነው። ምን አገባኝ? እንዴት ታስብልኛለህ እባክህ? እንዴታ? እኔማ ወድሽ ነበር። አንቺ ነሽ እንጂ ልጅ ምናምን እያልሽ ግንኙነታችንን ያበላሽሽው። አንተማ ለይቶልሃል። አብደሃል። ከዳዊት ጋር ደግሞ ስገለፍጪ ሳይሽ እብደቴ ባሰ ይጨምራል። ጨካኝ አረመኔ። በመርዝ ልገለኝ እንደነበር ረስተኸው ነው? እሱማ እኮ አለፈ አንዴ። የወጋ ቢረሳ የተወጋ አይረሳም። እሺ። እሱ ለማስታወስ ብለሽ አንድ ያረገሽው ስድ ባለጌ ስድ ባለጌ። አንቺንማ እንደዚህ ነው የማንጨርጭ። ጠብቂኝ ደግሞ። አታምጪ፣ ወደ ላይ ተንፍሽ። አይዞሽ፣ ቆይ ቶሎ ደውል። አይዞሽ፣ እንደሱ ተረጋጊ። ደውል፣ ደውል ቶሎ ብለህ። አይዞሽ፣ ተንፍሽ። አሁን እንደሱ። ወይኔ ወይኔ። አይዞሽ እናቴ፣ አይዞሽ፣ አታምጪ። አይዞሽ አይዞሽ፣ ሂዊ ቶሎ በል በእናትህ። አይዞሽ፣ ወይኔ ጉዴ፣ አይዞሽ እናቴ፣ አታምጪ። ሄሎ። እሷም ልጇን ተይታ እንደው በጣም ነው የሚገርመው። ግን በጣም እድለኛ ነች፣ ያለምንም ስቃይ ተገላገለች። አንቺ ባትኖሪ ኖሮ ግን ማይጣት ነበረች። መስኪልሽ ፈጣሪ ያለው ነው። አሁን ተነስቼ ምግብ ስራላት፣ ስትነሳ መብላት አለባት። ቆይ እኔ የምልሽ ግን እህቴ፣ እኔ እንደው የማደርግልሽ ነገር የማግዝሽ ነገር አለ አይደለ? ሁሉም ሁሉ ነው። አንተ ግን ቆይ እንደዛ ስንጨነቅ እንደምን ሆናችሁ እንኳን አይባልም እንዴ? እኔ አላምጥ ነገር ምን ሰራላችኋለሁ? ግን ወለደች። አዎ፣ ለዛው ምን የመሰለች ሴት ልጅ ነው። እንኳን ደስ አላችሁ። ቆይ ሳሚ አንተን ደስ አላለህም እንዴ? ሳሚ ጭንቅ አይችልም እንጂ በመውለዷ እንዴት ደስ ላይለው ይችላል?
አይደል ሳሚ? አዎ። እና አልመጣችም ዲክ ሆስፒታል? መጣለች። ደክሟት እንቅልፍ ይዟታል። የኛ መኝታ ቤት ተኝታለች። ሳሚ እስኪ ስራ ከሌለ ወጣ ብለን ለልጅቷ የሚያስፈልግ አንዳንድ ነገር ገዝተን እንምጣ። እኔ እንኳን አልችልም፣ ደክሞኛል። እሺ ችግር የለውም፣ እኔ ገዝቼ እመጣለሁ። መጣሁ። እሺ እህቴ። ምን ታረጋለህ እዚህ? ምንም እዚህ ትንሽ እኮ አልመሰለኝም፣ ለዛ ነው። ገባኝ። አባትነትህ ይቅር፣ እንደ ተራ ሰው እንኳን ደስ ያለሽ አትለኝም? እንኳን ደስ ያለሽ። ምን እየፈለክ ነው? ምንም። ልጅህን ማየት ትፈልጋለህ? አይ ይቅርብኝ። ውይ ተነሳሽ እንዴ? አሁን ነቃው። ብዙ ተኛው አይደል? አይ ድካሙ ከባድ ነው። እና ያቺ ቆንጆ ተኝታለች? አዎ እንደተኛች ነው። እሺ እና ሳሚ እንኳን ደስ አለሽ አልካት? አዎ በቃ እኔ ወደ ሳሎን ልሂድ። እሺ ቆይ ገንፎ ሰርቼልሻለሁ፣ ይዤልሽ ልምጣ? እሺ አዎ ከሆስፒታል ወጣለች። ናዲያ ለቼክአፕ መውጣታችን አይቀርም። እናንተ ተዘጋጁ። አዎ ነገ ወይ ተነገ ወዲያ። እሺ እየበረታሽ ነው? አዎ እድሜ ለሳሩ። በአንድ ጊዜ ዱብ አድርግሻታ። ጀግና እኮ ነሽ። እኔም ፈርቼ ነበረ። ስሜቱ በጣም ከባድ ነው፣ ግን ፈጣሪ ይመስገን ቶሎ ተገላገልኩ። ቆይ ታዲያ ለልጅቷ አባት አትደውይለትም? ምናልባት እሷን ሲያየት ልቡ ከራራ። እሱ በጭራሽ የማይሆን ነገር ነው። ለልጄ ከሃዲ አባት ምንም አያደርግላት። እኔ ብቻዬን እበቃታለሁ። አንቺ ታውቂያለሽ፣ ግን ከአንቺ ከሚቀርና ልጅሽ ያለ አባት ከምታደግ ብዬ ነው። ግን በዚህ ሰዓት ስለ እንደዚህ አይነት ነገር ማውራት አልነበረብንም። ምንም ችግር የለውም። አንተ ለእኔ ያስበህ እንደሆነ አውቃለሁ። እሺ በቃ እረፍት አድርጊ፣ አረብሽ። እና ያልኩን ቤት አዘጋጀልኝ። ጥሩ። በማንኛውም ሰዓት እንድመጣ ስለምችል ስልኬን ያዙ። አዎ ይበቃል። እሺ ቻው። ወይኔ ልጄ! የት አለች? ማ? ልጄ ናታ? እንደዚህ አይነት ቀልድ አትቀልዱ። ህፃኗ እዚህ ምን ትሰራለች? ከአንቺ ጋር ውስጥ ተኝታ ነበር እንዴ? አዎ፣ ግን መታጠቢያ ቤት ደርሼ ስመጣ የለችም። እንዴ የት ትሄዳለች? ኧረ እዛው ነው የምትሆነው። ፈልጊያታለሁ እኮ ነው የምላችሁ። የለችም፣ ልጄ የለችም።
አንተ ልጄ ካደረክበት አምጣ። ልጄ ቤት ነው የደበክብኝ። ልጄ አምጣልኝ። ልጄ